ሰላም ሰላም፣ እንዴት ናችሁ? ዌልካም ቱ ማይ ቻናል ብያለሁ። እንዴት ናችሁ ወይ? ዛሬ ይሄንን የሱሱ ኬክ ነው ቻሌንጅ ቲክቶክ ላይ ሰጣ። እሱን ልሞክር ያመጣሁት እዚህ ጋር ካካዎ አለኝ፣ ዘይት፣ ዶቄት፣ ወተት፣ እንቁላል፣ ቤኪንግ ፓውደር እና አንዳንድ ነገሮችን ይዤ ነው ከተፍ ያልኩት። ሰው ለመጀመሪያ ልሞክር ነው። የሱሱ ቻሌንጅ ለመጀመሪያ ጊዜ ስቀላቀሉ ታቋታላችሁ። ሱሱ ቲክቶከሯ ውጭ ሀገር ያለችዋ ሰው እዚህ ጋር እሷ ያለችው 3 እንቁላል ነበር ያለችው። እኔ ደግሞ 2 እንቁላል ነው ያደረኩበት። ምክንያቱም ብዙ አልሰራም። ለሰውየው ስናክ ከምሳ በኋላ የሚበላው ስለሆነ ለእሱና ለእኔ ነው የምሰራው። ግማሹ ለእኔ ግማሹ ለእሱ። ከዛ እንቁላሉን ካማሰልኩ በኋላ ከስኳር ጋር ምን አደረግንበት? ምንድነው የጨመርኩበት? አሁን ይምራ ላይ የጠዋ ስኳር ነው እዚህ ጋር እየጨመርኩ ያለሁት ማለት ነው። እና እዚህ ጋር እያገላበጥ ነው። በተረፈ ደግሞ ውዶቼ ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ አይረሳ። አበረታቱን። አዲስ የዩቲዩብ ጀማሪ ነኝ ውዶቼ። አይታችሁ አትለፉ፣ ምንም አይከፈልበትም። እዚህ ጋር ቫኒላ አደረግኩኝ ማለት ነው። እንደዚህ እያገላበጥኩ ነበር ነው። የስልኩ ስታንድ ስለሌለኝ በጣም ለመቅረጽ ተቸግሬ ነበር። ስልክ አሁንም እየወደቀብኝ ምናምን እያልኩኝ በግድ ነበር እንደዚህ ከሆነ ጋር አቁሜ እየቀረጽኩላችሁ የነበር። ሰው ለቀጣይ የስልክ መያዣውን መግዛት እንዳለብኝ ታውቆኛል። አዲስ ጀማሪ ስለሆንኩ ለጊዜው ትምህርቱ ላይ ነው ፎከስ እያደረግኩ ያለሁት፣ መሳሪያዎች ላይ አይደለም። ግን ማሟላትም እንዳለብኝ ገብቶኛል። ኤኒዌይስ አበረታቱኝ። ኢትስ ኦኬ፣ እኔ ገዛዋለሁ ዩቱብ በሚሰጠኝ ክፍያ ማለት ነው። ከከፈለኝ እንከፍለኛል ኢንሻአላህ። ኤኒዌይስ እዚህ ጋር ሁሉን ነገር አደረግን። ከዛ የሚቀረው ምንድን ነበር? ዶቄት አላደረግንም። ቤኪንግ ፓውደር ከዶቄቱ ጋር ነው የማደርገው። ወተት ነው የምናደርገው። ወተትም በዚህ ግማሹን ነው ያደረግኩትኝ። ምክንያቱም ሙሉን ካደረግኩትኝ እንቁላሉ ጋር ምናምን ተደበላልቆ ብዙ ዶቄት ሊያስፈልገኝ ነው። እኔ ደግሞ ብዙ መስራት አልፈልግም። የተወሰነች ጤኔጥዬ ሳይሆን መካከለኛ ነው መስራት የፈለኩት። ታዩታላችሁ። ሰው ወተቱም እንቁላሉም ስኳሩም ቫኒላውም በዚህ ልክ ሆኗል። ጨው አድርጊያለሁ። ጨው ረስቻለሁ መሰለኝ። ያ ኢንዌስ ያው እንደዚህ አሳይቻችሁ እንደዚህ ሳስቀምጠው ስልኬ እንደዚህ ስለ በቃ ያኔ በመከራ ቢሆንም ግን ለመጠንቀቅ ሞክሬ ነበር። ኤኒዌይስ ዱቄት እዚህ ጋር ያደረግን ነው። 4 ማንኪያ መሰለኝ ያደረኩትን። ከዛ ቤኪንግ ፓውደር አደርጋለሁኝ። በዚህ መልኩ እንደዚህ ጨምሬያለሁኝ። እየሰራው ይገኛለሁ፣ እያማሰልኩት ይገኛለሁ እዚህ ላይ ማለት ነው። በጣም ብዙ ነበር የሰራሁት። ሳና ደግሞ ትንሽ ሊሆነብኝ በጣም እንትን ብሎ ነበር። እዚህ ጋር ደግሞ ካካው ጨመርና ረስቼው እንትን ሳላደርግ ቀርቼ በኋላ ላይ ነው ያስታወስኩት የነበረው። እዚህ ጋር ደግሞ ስልኬን እያስተካከልኩኝ ነው በዚህ መልኩ አሻን እንድታያችሁ ምን እንደሚመስል እውነት ለመናገር ማለት ነው። ተሰርቶ ካለቀ በኋላ ኦ ማይ ጉድነስ እንዴት እንደሚጥም በዚህ መልኩ እንግዲህ ሰርቻለሁ። ሳህኑ ትርክርክርክርክ ብሏል፣ ነግራችኋለሁ። እንትኑ ብዙ ነበረ፣ ሳህኗ ትንሽ ነበርና በግድ በመከራ ነው ራሱ ያማሰልኩት የነበረው። ወደ ሌላ ሳህን መገልበጥ እችላለሁ፣ አያስፈልገውም። ኢትስ ኦኬ። በዚህ መልኩ እንትናችን አሞቅን። በመጥበሻ ነው ይሄ ኬክ የሚሰራው። በነገራችን ላይ ለየት ያለውና ቻሌንጅ ሰጠችበት ምክንያት ምንድነው? በመጥበሻ የሚሰራ ኬክ ብላ ነው። ለዛ ነው ቻሌንጁን የሰጠችው ለህዝበ ቲክቶከር። በዚህ መልኩ ያደረኩት ነው። ከዛ በኋላ ክድን እናደርገዋለን። ሞቅ እንዳለን ያደረኩትኝ፣ ሞቅ ሲል አደረኩትኝ። ከዛ ደግሞ እንትን ያስፈልገዋለኝ በጣም እሳቱ ቅንስ ከ6 ላይ ነው ያደረኩት። 6 ላይ ነው ያደረኩት። ቅንስ ማለት አለበት ደግሞ አይገላበጥም። እዚህ ላይ እንዳይደርቅባችሁ ወተት አድርጉበት አለች እና ሶኔ ሳደርግ አብዝቼ አይመስለኝም። ምክንያቱም ሲቆረስና ስበለው ያን ያህል በጣም እንትን ያህል አይደለም። ያው እንግዲህ በዚህ መልኩ ወተትን እያደረጉ ይገኛለሁ። ለምን ድርቅ እንዳይል ለራስ እንዲል ወተት አሪፍ ነው፣ ወተት አድርጉበት ስላለች እኔም ደግሞ ያው መምህራችን ተከትዬ በዚህ መልኩም ደግሞ ንድል አድርጉት ስላለች ያው እየነደልኩት ነው፣ እየቀደድኩት እገኛለሁ። ሶሪ ለአማርኛ። እዚህ ደግሞ ወደ ውስጥ እንዲገባ አደረኩት። ምክንያቱም በጣም ተንፈቀፈቀ እኮ ጉድ።
አይዋ እንደዚህ ሳደርገው አላ ግን ወተቱ ወደ ስር ይሄዳልኝና እንትን ነው ይቀመጣል ማለት ነው። ስለዚህ አሁን እዚህ ጋር ምንድነው አሁን ሙቀዋ እያፈላሁኝ ነው። ምክንያቱም ቸኮሌት አድርጉበት ካላችሁ ብላ ስለነበር እኔ ደግሞ ቸኮሌትና የለውዝ ቅቤ ሚክስ አለ የሰውየው። እኔ ራሱ በጣም ነው የምወደው። አንዳንዴ ደግሞ እየሰረኩ ምናምን እበላበታለሁ ማለት ነው። አሁን ግን ያላይና ለሱ እየሰራው ስለሆነ ኢትስ ኦኬ ሼሪንግ እና ይሄንን እንደዚህ አሞቀውና እዚህ ጋር አምጥቼ እንደዚህ እቀባዋለሁ። ከዛ ደግሞ ይሄ ደግሞ ያው ቸኮሌት ነው። እሱን ደግሞ በዚህ መልኩ እንደዚህ አድርጉበት ብላ ነበር። ይሄው በዚህ መልኩ ልክ እንዳለችው ነው ያደረኩትኝ። እንዳለችው ቴስቱ ራሱ ጉድ ነበረ። የስሰራው ራሱ በጣም ያምር ነበረ። ያበደ በዚህ መልኩ ወጣ ማለት ነው። ኦ ማይ ጋድ! በተለይ ከቸኮሌቱ ጋርና ከለውዝ ቅቤው ጋራ የሰውየን ሁላ ጨምሬ ልበላበት ነበር፣ ግን ምን ማድረግ ይቻላል። ሁለተኛ መስራት አልፈለግኩም። በዚህ መልኩ ይኸው ተከፋፍለናል። ግማሽ እኔ ግማሽ ሰውየው። እዚህ ጋር ስልክ ባንድ እጅ ይዤ ባንድ እጅ እየቆረስኩኝ አይቻልም። ምን ማድረግ አለብኝ? ቆርጬ መምጣት አለብኝ። ስለዚህ ስልኬን አስቀመጥኩኝና እኔ ቆርጬ በዚህ መልኩ መጣሁኝ ማለት ነው። ምንም ማድረግ አልችልም። ምክንያቱም ያኔ ባንድ እጅ ስልክ ይዞ ባንድ እጅ መቁረስ አይቻልም። ታቹ ደግሞ ትንሽ ጠንከር ያለ ነው። ታቹ ደግሞ እንትን ሆኖ አለኝ ወተት እንዳረኩበት ያን ያህል እንትን አላለም። ታቹ ትንሽ ጠንከር ያለ ነው። በዚህ መልኩ የሰውየውን በሳህን አደረኩለት በፕላስቲክ ኮንቴነር። ለኔ ደግሞ ይሄን ነው ከሻይ ጋር ቁጭ ብዬ ነው ከኑስካፌ ጋር የጠጣሁት ማለት ነው። አለይክ አፍያ የኔ ውድ እያልኩ ለራሴ በዚህ መልኩ ለኔ ባይ አመሰግናለሁ። ሰብስክራይብ